ጥርሳችን ወተት እንዲመስል እጅግ በጣም የሚያስፈልገን አሪፍ ውህድ ይዤላችሁ መጥቻለሁ። ዛሬ በጣም ተወዱታላችሁ። ከዚህ ነው የምሰራው ማለት ነው። አሰራሩ ሙሉ ቪዲዮ እስከ ፍጻሜ ድረስ አብራችሁን ቆዩ። ጥርሳችን ወተት እንዲመስል እንዲሁም ደግሞ ሽሮ የመሰለ ወይም ደግሞ ቢጫ የሆነው ከለሩ ወተት እንዲመስል ነጭ እንዲሆንልን ከፈለግን ይሄን ብቻ እንጠቀም። ተመኘሁት ታዲያኔ ልቤንም እንዳስደሰታት ውስጤንም በፍቅር ሞላት ከፍ አደረጋት። እሱም ደግሞ ከማንም ከምንም በላይ ሳፈቅረው በግልጽ የሚታይ ለሰው በአደባባይ ወድጄዋለሁ ወድጄዋለሁ እሱም ብሎ ልቤ ሰላም እንዴት ናችሁ? የተወደዳችሁ የዩቲዩብ ቻናል ቤተሰቦች ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላም ይብዛላችሁ። ዛሬ ደግሞ በጣም ምርጥ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱም ደግሞ ለጥርሳችን ጠንካራ እንዲሆንና እንዲሁም ደግሞ ቢጫ የመሰለብን ጥርሳችን ወተት እንዲመስል ወይም ደግሞ ማንኛውም ከለር የሆነብን ጥርሳችን ለተበላሸብን ነጭ እንዲሆንልን ወተት እንዲመስልልን የሚያደርግ በጣም ቀላል ዘዴ ነው ይዤላችሁ የመጣው። ሁላችሁ ሞክሩትኝ ተወዱታላችሁ ብዬ አስባለሁ። በጣም በብዙ ሰው ዘንድ ተወዷልኝ። በኢትዮጵያውያኖች ብቻ ሳይሆን በሌሎችም ዘንድ የተወደደ ነው። በጣም ቀላል ነው። ከቤት የሚገኙ ነገሮች ናቸው። በቀላል ነገሮች እንሰራዋለን ማለት ነው። ከዛ በፊት ለዩቲዩብ ቻናል አዲስ የሆናችሁ ወይም ደግሞ ዛሬ ገና የመጣችሁ ካላችሁ ትህትና ቲዩብ የሚለው የኔ ቻናል ነው። ትህትና እባላለሁ። እንኳን ደህና መጣችሁ። ቤተሰብ ለመሆን ሰብስክራይብ አድርጉ። የደወል ምልክቱን በማጥቆር በየጊዜው የምለቃቸው ቪዲዮ እንዲደርሳችሁ አድርጉ። ነባር ቤተሰቦችን እንኳን ደህና ቆያችሁኝ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ እና ሼር ማድረግ አትርሱ። መልካም ወደ ገደለው እንድና ወደ ቪዲዮ። አሁን በቀጥታ የሚያስፈልገን አንድ ሎሚ፣ ይሄ ትልቅ ስለሆነ እኔ ግማሽ ነው የምጠቀመው። ከዛ ነጭ ሽንኩርት እና ደግሞ ዝንጅብል፣ ከዛ ከዚህ ጋር እንደምታዩተኝ ሚስማር ወይም ደግሞ ቁርንፍድ የሚባል ቁርንፍድ መሰለኝ የሚባለው ቁርንፍድ ይባላል በአማርኛ። ከዛ ለዛ በአረብኛ ሚስማር ይባላል ማለት ነው። ስለዚህ እነዚህ አሁን በመጀመሪያ ጊዜ እነዚህ ያስፈልጉናል። ሌላም የሚጨመር ነገር አለ። ከዚህ ጋር አንዲት ትንሽ ነገር ጣሳ ነገር ታስፈልገናለች ወይም ደግሞ የምናፈላበት ማለት ነው። ይሄንን ስለምናፈላ አሁን ትንሽ ሚስማር ሳላበዛ በትንሹ ይሄ ሚስማር ከዚህ ጋር እጨምራለሁ። ትንሽ ማለት ነው። አናበዛውም። በትንሹ የምንጠቀም ለብዙ ቀን ነው፣ ለአንድ ቀን ብቻ አይደለም። ይሄንን የምንጠቀመው ማለት ነው። ከዛ የተለያዩ ነገሮችን የምንጨምራቸው ነገሮች ቀስ እያልን በሂደት ነው የምንጨምራቸው። ከዚህ ጋር እንደምታዩት ሎሚ አለ። ሎሚውን ግማሽ እጠቀማለሁ፣ ትልቅ ስለሆነ ማለት ነው። ሎሚውን ግማሽ ነው የምንጠቀመው። እስከ ልብሱ እንዳለ እንደዚህ እንዳለ ነው የምጨምረው ማለት ነው። በትንሹ እየቆራረጣችሁ ከዚህ ጋር ትጨምራላችሁ ማለት ነው። እንደምታዩትኝ ፍሬውንም ምኑንም አላወጣሁትም። ዝም ብዬ ሙሉውን ነው የምጠቀመው። አሁን እዚህ ጋር ነጭ ሽንኩርት አለ፣ ይሄን ማለት ነው። ይሄው ከነጭ ሽንኩርት ደግሞ አንድ ፍሬ ብቻ ይበቃናል። ተለቅ ያለ አንድ ፍሬ ይሄው። አንልጠውም ምን አንለውም፣ እንዲህ እንዳለን የምንጠቀመው ይቅርታ። ይሄው አንድ ነጭ ሽንኩርት ማለት ወይም ነጭ ሽንኩርቱ ይሄ ማለት ነው። ነጭ ሽንኩርት አይጠፋችሁም። ከዛ ነጭ ሽንኩርቱም ደግሞ ሳንልጥ ተጨምሩታላችሁ ማለት ነው። ነገር ግን በጣም ትንሽ ከሆኑ አንድ ሌላ ጨምሩበት። የኔ በጣም ትንንሾች ስለሆኑ አንድ ሌላ ጨምሩበታለሁ ማለት ነው። ትልቁ ነጭ ሽንኩርት ከሆነ ተለቅ ያለ ከሆነ ችግር የለውም። መልካም እንግዲህ እንደምታዩተኝ ይሄን ጨምሬያለሁ። አሁን የሚቀረኝ ዝንጅብል ነው ማለት ነው። ዝንጅብል ይሄ ሁሉ የማያስፈልገኝም፣ የሚያስፈልገኝ ትንሽ ነው። አሁንም ዝንጅብሉን ደግሞ ይሄ የሚታያችሁ እንደዚሁ ቆራርጠዋለሁ ማለት ነው። በጣም አሪፍ ነው። እርግጠኛ ነኝ ትወዱታላችሁ። ይሄን ይመስላል። አሁን ይሄንን በቀጥታ የምናደርገው መፍላት ይኖርበታል ማለት ነው። ስለዚህ አንድ ብርጭቆ ውሃ እጨምርበታለሁ ማለት ነው። እንደምታዩት ይሄው ሲፈላ ግን ውሃው እንዳያልቅ ሌላ ውሃ
ሲፈላ ሆል ያልቅ ስለሚችል ይሄው ሌላ ደግሞ ጭማሪ ጨምራለሁ። ሁለት አልሞላም ግን ችግር የለም ሁለት ቢሞላም። አሁን ይሄንን ለ30 ደቂቃ ያክል ወይም ደግሞ ለ15 ደቂቃ ያክል የሚሆን ወይም ደግሞ በደንብ እስኪፈላ ድረስ እና የዚህን ሁላችሁም ጣዕም ነገሮች እስከሚወስድ ድረስ እናቆየዋለን ወይም ደግሞ እናፈለዋለን ማለት ነው። በቀጥታ ይሄ መፍላት ይኖርበታል በደንብ እስኪበስል ድረስ ማለት ነው። ስለዚህ ይሄ ይበስላልኝ እስከሚፈላ ቆይ። እሺ ወዳጆቼ ልክ እንደዚህ እየፈላ ነው እንደምታዩታኝ። በደንብ እስኪፈላ ድረስ እናስቀምጠዋለን። ይሄው ለብዙ ደቂቃ ያክል እንደነገርኳችሁ ብትችሉ ለ30 ደቂቃ ያክል ቢፈላ ችግር የለውም። ለ15 ደቂቃ ቢሆን ለምንድነው በፈላ ቁጥር ወይም ደግሞ ብዙ ደቂቃ ሲፈላ የሎሚውን እንዳለ ከዚህ ውስጥ የጨመርናቸውን ነገሮች ጣዕሞች በሙሉ እንትን ይዛቸዋል ማለት ነው። ወይም ደግሞ ይወጣሉ ከውሃው ጋር። ምክንያቱም እኛ የምንፈልግ ውሃውን ስለሆነ በደንብ እንደዚህ ካፈላን በኋላ ውሃውን ብቻ ነው የምንጠቀመው። ሌላ ምን ጨምራቸው ብዙ ነገሮች አሉ። እስከ ቪዲዮ ፍጻሜ ብቻ አብራችሁ ቆዩ። እሺ ተመልሼ መጥቻለሁ። አሁን እንግዲህ ቀጥታ ያፈለውትን ከእናንተ ጋር ሆኜ ወደዚህ አጠለዋለሁ። ትኩስ ስለሆነ ነው። እናንተ እስከሚቀዘቅዝ ድረስ ትንሽ አቆዩ። በመጀመሪያ በነገራችን ላይ ይሄን ቦርጭ ለመቀነስ መጠጣት ትችላላችሁ። በጣም አሪፍ ነው እንደዚህ እንዳለ ማለት ነው። አሁን ግን እኔ ያው የምሰራው ሌላ ስለሆነ በሌላ እንመጣበታለን ሌላ ጊዜ። ከዚህ ጋር እንግዲህ ይሄንን አዘጋጅቻለሁ። ይሄ እስኪቀዘቅዝ ድረስ መቆየት አለበት በመጀመሪያ ጊዜ በደንብ እስከሚቀዘቅዝ ድረስ። አሁን ከዛ ምን ያስፈልገናል? ፒክን ፓውደር ወይም ደግሞ ፒክን ሶዳ ማለት ነው በአማርኛ ያስፈልገናል። ወይም ደግሞ የተፈጨው ካሜራ ማለት ነው የኬክ መስሪያው ይሄ ያስፈልገናል። ከዛ ከዚህ ጋር እንደምታዩት ይሄ ደግሞ የዱቄት ወተት ወይም ደግሞ ኒዶ ነው። ይሄው እዚህ ጋር እንደምታዩት የዱቄት ወተት ወይም ደግሞ ኒዶ ነው ማለት ነው። ይሄው እንደምታዩት የዱቄት ወተት ወይም ደግሞ ኒዶ ነው ማለት ነው። ስለዚህ ይሄ ያስፈልገናል። ሁለቱ ነገሮች እነዚህ ደግሞ ያስፈልጉናል። ከዛችንም እፈልጋለሁ ማለት ነው። አሁን በጣም በቀላል መንገድ ነው የምንሰራው፣ አያስቸግረንም። እፈልጋለሁ መንቀርታ ትንሽዬ ማንኪያ ለማውጣት ፈልጌ ነው። አሁን በቀጥታ ከዚህ ጋር እንደምታዩት ፒክን ፓውደር ይሄንን 1 ማንኪያ እጠቀማለሁ ማለት ነው። 1 ማንኪያ ምክንያቱም በጣም ነው ጥርስ ነጭ የሚያደርገው ወተት ነው የሚያስመስለው። ስለዚህ 1 ማንኪያ ከዚህ እጠቀማለሁ። አሁን ደግሞ ከዚህ ጋር እንዳያችሁት የዱቄት ወተቱ ወይም ደግሞ ኒዶ ከዚህ ደግሞ 2 ማንኪያ ነው የምጠቀም ማለት ነው። ይሄው እንደምታዩት ይሄ ነው ኒዶ ማለት ነው። ስለዚህ ከዚህ ጋር 2 ማንኪያ እጠቀማለሁ። 1 ማንኪያ መጠቀም ትችላላችሁ በነገራችን ላይ አንድ ጊዜ ብቻ መጠቀም ከፈለጋችሁ። ስለዚህ ይሄንን በመጀመሪያ ታዋህዱታላችሁ ሁለቱንም። ከዛ በቀጥታ ይሄው እስከዛ ድረስ ይበርድላችኋል፣ ወይም ደግሞ በደንብ አድርጋችሁ አቀዝቅዙት እናንተ። ከዛ በቀጥታ 2 ማንኪያ ውሃ ትወስዳላችሁ ማለት ነው። በትንሽዬዋ ማንኪያ 2 ነው የምንጠቀመው፣ ምክንያቱም እኩል ሚዛን እንዲመጣልን ሚዛን እንዲመጣልን። እንደምታዩት እዚህ ጋር ይሄን አዘጋጅቻለሁ። 2 ማንኪያ ውሃ 2 ወስዳለሁ ማለት ነው። አሁን በቀጥታ ይሄንን ለሌላ ሰዓት ስለምጠቀመው አኖረዋለሁ ማለት ነው። በቀጥታ ይሄንን በደንብ ላዋህደው ይገባል ማለት ነው። ውሃው ካነሰኝ በነገራችን ላይ እጨምራለሁ ካነሰ ማለት ነው። ግን እንደምታዩት የሚያንስ አይደለም። በደንብ ልታዋህዱት ይገባል ማለት ነው። ይቅርታ ግን ውሃ ትንሽ እጨምራለሁ ማለት ነው። ስለአነሰኝ ነው፣ ወይም ደግሞ ኒዱ ስላበዛው ትንሽ ጨምሬበታለሁ። ምክንያቱም በጣም ወፍራም ከሆነ እንትን አይለንም ማለት ነው፣ አይዝልንም ወይም ደግሞ ሊሰራልን አይችልም።
በደንብ ታዋህዱታላችሁ። እንደዚህ በደንብ ካዋህዳችሁት በኋላ በቀጥታ ከፈለጋችሁ በቡርሽ ከፈለጋችሁ ደግሞ በእጃችሁ ነው የምትቀቡት ማለት ነው። ምንም ነው የምትቀቡት? ጥርሳችን ማለት ነው። ጥርሳችን ዘወትር ምን ጊዜም ልንታጠብ ይገባል። አብሶ ማታ ሰዓት ላይ በደንብ ተቀብተን ሻወር ከመውሰዳችን በፊት ተቀብተን በደንብ አሽተን ወይ ብለን ሻወር ቤት ከገባን በኋላ ከዛ እንትን እንለዋለን ማለት ነው። መልካም። ይሄን ለሌላ ሰዓት ስለሚጠቀም ለሌላ ሰዓት ስለሚጠቀም ውሃው ማለት ነው። ይሄንን በዚህ አስቀምጠዋለሁ። ይሄው እንደምታዩትኝ ሁሉንም በዚህ ነው የምጨምረው ማለት ነው። አኖረዋለሁ ምክንያቱም ለሌላ ሰዓት ስለሚጠቅመኝ። ይሄ እንደምታዩትኝ አሁን ከተጠቀምኩት ውጪ ያለው በሌላ ሰዓት መጠቀም በምፈልግ ሰዓት ይሄንን ቀጥታ እነዚህን ብቻ ነው መጠቀም የሚኖርብኝ ማለት ነው። ወይም ደግሞ ኒዶና እሱን ብቻ ነው መጠቀም የሚኖርብኝ። አሁን በቀጥታ ይሄ ለሌላ ሰዓት ያኖረዋለሁ። ይሄንን እንደምታዩትኝ በደንብ እንትን ሲል ማለት ነው በደንብ ከወለወላችሁት ከመታችሁት በኋላ ይሄን ይመስላል። ከዛ በቀጥታ እናንተ ከፈለጋችሁ በቡርሽ ካለዛ ደግሞ በእጃችሁ ጥርሳችሁ ላይ ትጨምራላችሁ። ያው ቪዲዮ ለመስራት ስለማይመች ነው እንጂ ጥርሴ ላይ እኔ ራሴ ያሳያችኋለሁ ምክንያቱም ስለምጠቀመው። ከዛ በመጀመሪያ በእጃችሁም ሊሆን ይችላል በቡርሽም ከምታረጉ በእጃችሁ እንደውም ቢሆን የተመረጠ ይሆናል። እንደዚህ አድርጋችሁ ታረጉና በደንብ እያረጋችሁ ጥርሳችሁን እየቀባችሁ ሁሉንም ቦታ ላይ በደንብ ታሹታላችሁ ማለት ነው። ልክ እንደዚህ እያረጋችሁ ሁሉም ቦታ እየቀባችሁ ታችኛውን ጥርሳችሁን ሁሉንም የጥርሳችሁን ቦታ በዚህ አይነት መንገድ ተቀባላችሁ። ይሄው ልክ እንደዚህ እያረጋችሁ ተቀቡና ለብዙ ደቂቃ ያክል ታሹታላችሁ። ለምሳሌ ከ3 እስከ 5 ደቂቃ ያክል ድረስ በደንብ ልታሹት ይገባልኝ ማለት ነው። ልክ እንደዚህ እየቀባችሁ ታሹታላችሁ። ከዛም በኋላ ያው ተጣጣባላችሁ ማለት ነው። ለ5 ደቂቃ ያክል እሹተኝ ተወዱታላችሁ እርግጠኛ ነኝ። በነገራችን ላይ ይሄ ቪዲዮ የሚለቀቅ በትትናቱ ብቻ አይደለም ከእንዳለም ቲዩብ በሚለው ቻናል ይለቀቃልኝ። አዲስ ቻናል ስለከፈትኩ ያን ቻናል ተቀላቀሉተኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። ለአሁኑ የኔ የምሰራቸው ቪዲዮ የምለቅበት ቢሆንም ነገር ግን ለወደፊት ኢትዮጵያ የሚሰሩ ቪዲዮዎችን ነው የምንለቅላችሁ። መልካም ጊዜ መልካም ቆይታ ተመኘው።